አላህና መልእክተኛው አንድ ትእዛዝ አላዘዙም እኛን ሕያው የሚያረገን ቢሆን እንጂ ማለት ነው። አላህ ምን አለ? ወዕለሙ እወቁ አለ አነላህ አላሁ ስብሓነሁ ወተዓላ የሑሉ ይዘጋል እኮ ይገድባል እኮ ይጋርዳል እኮ በይነል መርኢ ወቀልቢህ በሰውየውና ነገሮችን ሁሉ መቋጠሪያ በሆነው በልቡ መካከል እኮ ያሽግበታል ይዘጋበታል። ምን እስካላደረገ ድረስ አላህና መልእክተኛውን እሺ ብሎ እስካልታዘዘ ድረስ ወአነሁ ኢለይሂ ቱሕሸሩን እናንተ እኮ ደግሞ የምትሰበሰቡት የምትመለሱት ደግሞ ወደሱ መሆናችሁንም እወቁ ይለናል ማለት ነው አላሁ ስብሓነሁ ወተዓላ። እንግዲህ ተመልከቱ፣ ይሄ አንቀጽ የመጨረሻ የሚያስፈራ አንቀጽ ነው። አላህና መልእክተኛው ሲያዙን እሺ ያለ ማለት ወደ ከፉ ነገሮች ይወስዳል። ለምሳሌ ወንድና ሴት አይጨባበጡ አጅነቢ ወንድና ሴቶች ተባለ። አይ እኔ ምንም ችግር የለብኝም ልቤ ንጹሕ ስለሆነ ዋናው ልብ ነው፣ እኔ እቺን ሴት እኮ ስጨብጣት በክፉ ስለማላስባት ብሎ እጁን ሰንዝሮ ይጨብጣታል። አንድ ቁጥር በልልኛ። መጨበጥ ወንጀል ነው አይደለም? ወንጀል ነው አይደለም? ይቀጥልና ምን ያደርጋል? አንድ ሳምንት ተለያይተው ሲገናኙ አይ ሚስ ዩ ቤቢ ምናምን ብሎ ደግሞ ጉንጯን ወስዶ መሳም ይጀምራል። ልቡ ንጹሕ ስለሆነ ማለት ነው በሱ ቤት። ከዛ ወር ተጠፋፍተው ደግሞ ሲገናኙ እቅፍ አርጎ ደግሞ ይይዛታል። እንግዲህ ከእጅ መጨበጥ ተው ከተባለው ወንጀል አልቆም ብሎ ስንት ወንጀሎችን ጨመረ? ሁለተኛ ጉንጭ መሳም ጀመረ። ሶስተኛ የሰው ሴት እቅፍ ማድረግ ጀመረ። አራተኛስ አላህ የጠላውን ይሰራል። ከዚህ ሁሉ የከፋው ግን የትኛው ነው? በእያንዳንዱ ወንጀል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ልብ ላይ ጥቁር ነጥብ ትጣላለች አሉ። እንግዲህ ልብ የነገሮች መቋጠሪያ ናት። እሷ ስትበላሽ መላው የሰውነት አካላት ይበላሻል አሉ። ሐዲቱ እንዲህ ነው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሰውነት ውስጥ አንድ ቁራጭ ስጋ አለች። እሷ ስትስተካከል መላው የሰውነት አካል ይስተካከላል አሉ። እሷ ስትበላሽ መላው የሰውነት አካል ይበላሻል። እሷም ቀልብ ናት አሉ። ልቤ ንጹሕ ነው ብሎ አይደል የነበረው ይሄ ልጅ? ከዛ ምን ላይ ወደቀ? እጁን ሰነዘረ። ልቡ ተበላሽቷላ። መጀመሪያውንም ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አጅነቢ ሴት አትጨብጥ ያሉ ሲባል እምቢ አለ። አላህ በሱና በልቡ መሃል ጋረደበት። በእጅ መጨበጥ ጀመረ። ጉንጭ ሳመ፣ አቀፈ። አላህ የጠላውን ከታላላቅ ወንጀሎች ውስጥ የሚመደበውን ዝሙት ሰራ። አያቸው የአላህ ባሪያዎች። ስለዚህ አላህ መልእክተኛው እኛን የሚያዙን ጠቅላላ እኛን ሕያው የሚያደርግ ነገር ነው። ሌላው ምሳሌ ጫት ቃሚዎች በአንድ ጊዜ አይደለም ከሳምንት እስከ ሳምንት ቃሚ የሚሆኑት። በሳምንት አንዴ ናት ብሎ ይጀምራል። ኸሚስ እኮ ምርጥ ቀን ናት ብሎ ይጀምራል። ከዛስ ቅዳሜ፣ አረ ቅዳሜማ ፈዋ ነው ምንለው ይላል። ከዛስ እሁድን እንዴት ልንደበር ነው ይላል። ከዛስ ሰኞ ብላክ መንዴ እኮ ነው፣ ሰኞ ይጨንቃል፣ ትንሽ የጀበና ይቃምበት ይላል። ይሄው ከሐሙስ ቂማህ ጀምሮ ከዛስ ከሳምንት እስከ ሳምንት ጫት በቁጥጥሩ ስር ያዋለው የቁም እስረኛ ሆኖ ይቀራል ማለት ነው። የአላህ ባሪያዎች ሆይ፣ ወንድሞቼ እህቶቼ ሆይ፣ አላህና መልእክተኛው የከለከሉንን ነገር በቁርጥ እንከልከል። እነሱ ያዘዙንን አቅማችን በቻለው መጠን ይስራ። ለምን? ይህ ማለት ለእኛ አሳቢ የሆኑ ናቸው ሁለቱም። አላህ ከእናት ከአባት በላይ ያዝንልናል፣ መልእክተኛውም ከነብሳችን በላይ ያዝኑልናልና ምን እናድርግ? እነሱ ያዘዙንን እንፈጽም።